ከወያላው ጋር የዋለች ሐራም ቦል ለመደች አለ። የታለ የቀሩት 9 ጎሎች? ለአንድ ጎል ወያላን ሰው ነው እንዴ? ወያላን ሰው ነው ወይ? ምን ነው ከወያላ ጋር መዋል ጀመራችሁ እንዴ? ሐራም ፉትቦል አስለመዳችሁ። እኔ እኮ መሰናክል ነው ከሱ ጋር ተዋሉ ያበላሻል አላልኩም እንዴ? አላልኩም ወይ? ትሻላላችሁ ብለን ብናመጣ 1-0 ተወጣብኛለህ። ተከንዳፍ 8 ጎል እፈልጋለሁ። 8 ጎል ተከንዳፍ ቀልዶኛ ወያላን አስደንግጡልኝ የፈጠነ የዓለም ህዝብ ማለት ነው። የባለፈው ጨዋታ ይደገማል ብሎ አፉን ከፍቶ እየጠበቀ ነው። እኔ ነግሬያችኋለሁ። የባለፈ ጨዋታ እኮ ማለት የህፃናቶች ጨዋታ ነበረ። ገብቷል አይደለ? እንደዚህ አይነት አጫውት የለም። በተለይ ደግሞ አላማ ዋንጫ ከሆነ ለፍጻሜ ለመድረስ የምትንቀሳቀስ ከሆነ እንደዚህ አትጫወትም። በደንብ ተጠንቅቀህ ማለት ነው። ኋላህን በተቻለ መጠን አስከብረህ ነው የምትጫወተው። ለማንኛውም ግን ማለት ነው ፒኤስጂ 1-0 እንግዲህ በሆነ ውጤት እየመራ ይገኛል። ኡስማን ዴምቤሌ የጎሉ ባለቤት ነው። ጎሉ እንዲቆጠርን ካቫራሽኬሊያ ምን አይነት ብቃትን ያሳየው። እዚህ አይነት ፍጥነት ያለው ተጫዋቹ ላኩ አይመስልም፣ ግን ኳሱ እግሩ ላይ ስትገባ የሚበርበት አበራረር ጀመው ያስቀናቸዋል። ኳሱን ይዞ የሄደበት መንገድና አሲስት ያደረገበት መንገድ ማንዬ ዴምቤሌን አይቶት ያስገርማቸዋል። ዴምቤሌ ሞስዶ ጎሉ ላይ ቁጭን ያደረገው። ለማንኛውም ሰከንድ ሃፍ ላይ ሙኒክ ጨዋታውን የመገልበጥ ሙሉ ብቃት እንዳለው በደንብ ያስታውቃል። ጨዋታው ላይ በጣም ማለት ነው ጀማው። በጨዋታ ሂደት ላይ ደግሞ ፔናልቲ ክሌም የተደረገባቸው አጋጣሚዎች አሉ። እነሱን ደግሞ ይዤላችሁ መመጣ ይሆናል። ይመቻችሁ። ለማንኛውም እሺ ፒኤስጂ ሃፍ ታይም 1-0 እየመራ ነው አይደለ? መላእክ ነህ ወይ ከፊውቸር ተልከህ ነው ወይ የመጣኸው የሚያስብል ፕሪዲክሽን ልስራለ እዚህ ጋር ማለት ሰከንድ ሃፍ ምን እንደሚከሰት። ፒኤስጂ ሌላ ጎል ይደግምበትና 2-0 በክሊን ሺት ይወጣል። ተረዳኸኝ አይደለ? ይሄንን ሃፍ ታይም ስለደረሰ አይደለም እንደዚህ ያልኩት። ለባየርን ብቋጥርም ለባየርን እግር ኳስ ነውና የሆነ ቀይ ገባ የተከለከሉት ፔናልቲ እንደዚህ አይነት ነገር የሆነ ነገር ተፈጥሮላቸው ሜንዴዝ ኦሬዲ ቢጫ አግኝቷል፣ እሱ ቀይ አግኝቶና እንደዚህ ነገር ተፈጥሮላቸው ባየር ሙኒክ ካለፈ ነው እንጂ ከሁለቱ ቡድኖች ጨዋታውን ማወገም አቅም ያለው ፒኤስጂ ነው። ይሄው አሳየ። ፈርስት ሃፍን 2 ደቂቃ ውስጥ አግብቶ ወፍ የለም 0 ሾት ኦን ታርጌት ተረዳኝ አይደለ? ስለዛ ፒኤስጂ ነው እኛ የሚፈትነን ገባ አይሰጠውም ማለት እኮ አይደለም። ይሄ እኮ ኦሬዲ ትላንት እኛ አርሰናል ሳናልፍ ሳይሆን ያለፈው ሳምንት 5-4 ጌሙን አይቼ ፒኤስጂ እንደሚያልፋቃል ከቸልሲ ጋር አይቼዋለሁ፣ ከሊቨርፑል ጋር አይቼዋለሁ። ፒኤስጂ እንደሚያልፋቃል 4 ጎል የገባበት በራሱ ጥፋት ስለሆነ ዛሬ ደግሞ ይሄንን አርሞ 1 ጎል ዲፈረንስ የነበረውን 1 ደገመና ካላወገመ 5-2 እየመራ ነበር እኮ 5-4 የሆነበት ቀልቃላ ስለሆነ አሁንም ጌሙን አወግሞ ጎል እንዳይገባ ማድረግ እያለበት ፈርስት ሃፍ በተለይ አቻ ከተደረገለት ፒኤስጂ ተስፋ የለውም ማለት ነው። ገባ አይደለ? ግን ፒኤስጂ ወፍ አረገ ፈርስት ሃፍ። ሰከንድ ሃፍን ወፍ ያደረገውና እንደምንም ብሎ 1 ይደግምበታል። ተስፋ ያስቆርጣቸዋል። ባየርን ወደዚህ ጌም ሊመለስ የሚችለው በእድል ብቻ በግላዊ ብቃትና በእድል ግላዊ ብቃት ማድረግ የሚችሉ ብቸኛ ተጫዋቾች የሚታዩኝ ደግሞ ዲያዝ ዛይር ኤምሪ ስለሆነ ያዘው ኦሊሴ ኑኖ ሜንዴስ ስላልቻለ እና ቢጫ ስላለበት ገባ አይደለ? ስለዛ ለፒኤስጂ የምትቋጥሩ ሰዎች ብዙ እንዳትደሳሰቱ። ማን በቀል አለብኝ እቺን ውግም ያለ ጨዋታ ተጫውቶ ማሸነፋችን ማለት ስራ ማን ያለ ገባ አይደለ? ሴት ፒስ እኮ ነው። እነዚህ አጫጭር ድንኮች በሴት ፒስ ብቻ አትሪክ ሰራባታለሁ። እሺ ኳስ ማታቁ የአርሰናል ጠላቶች እንዴት ነው ዛሬ ሐራም ፉትቦል ያያችሁ አልመሰላችሁ? ምን ነው ሐራም ፉትቦል ምን ነው ገባሽ አይደል? እርግጠኛ ነኝ ትመጡና የፒኤስጂ ሜንታሊቲ ውጤቱን ማስጠበቅ መቻሉ ምናምን አባቴ በልምድ ሁለቱም ቡድኖች አርሰናል ይበልጡታል። በልምድ ጭራሽ ማይደርሱበት ነገር ቢኖር ግን ሜንታሊቲ የሁለቱ ቡድኖች ተደምሮ ሜንታሊቲ አርሰናል እንዳለው የላቸው። ሜንታሊቲ ምን እንደሆነ ላስረዳ። ሲጀመር የምትበልጠውን ቡድን ማሸነፍ ሜንታሊቲ አይደለም። የሚበልጥህን ቡድን ሜዳ ላይ በደንብ አድርጎ የተሻለ ጨዋታ እየጮተ የነበረው 3 ነጥብ የሚገባው ማሸነፍ የሚገባው የበለጠ አታክ እያደረገ የነበረው ቡድን እልህ በያዘው ቡድን 1-0 ሲሸነፍ ነው ሜንታሊቲ ማለት ይሄ ደግሞ አርሰናል ነው ያለው 3 ነጥብ ኤፍሲ ሆኖ በዚህ ነው። አርሰናልን በልጠኸው ራሱ እንኳን አይደለም አቻ ሽንፈትን መቋቋም ትችላለህ። የተረጋገጠልህ ነገር አለ። ገባህ? ከማንም በላይ ሜንታሊቲ ስላለው ተረዳኝ። ይሄ ጨዋታ 72ኛ ደቂቃ ነው። ፈርስት ሃፍ እንደገመትኩት ፒኤስጂ እንጂ ማንም አያገባም። ባየርን ፒኤስጂ ጠንቃቃ ከሆነ አያገባበትም። ደጋግሜ ሳምንቱ ሙሉ የተናገርኩት ነገር አሁን ግን ወንዳታ ፒኤስጂ አለፈ ምናምን ነገር ሐራም ፉትቦል ተጫውቶ ስለሚያዋጣው ያ ሐራም ፉትቦል ተጫውቶ
ምን ሆነሽ ነው? 5 ጎል ካገባ በኋላ ሐራም ፉትቦል ቢያደርገው ኖሮ እኮ በ3 ጎል ነበር የሚበልጠው። ይሄ ጨዋታ ራሱ አያስፈልግም ነበር። ሮቴት አድርጎ ይጫወት ነበር። ተረዳሽኝ አይደለ? ሜንታሊቲ ማለት አታገባብኝም። ሲገባብህ እኮ ድክመት ነው። ማግባት ካቃተህ አለመቻል። ያኛውን ሰውዬ ማስከፈት ቺክስ ጀንጅነህ ማስከፈት አልቻልክም። ተረዳኝ አይደለ? አንተን አስከፍተው ከኋላ ከቀረቀሩልህ ግን ሜንታሊቲ የለም ማለት ተረዳኝ አይደለ? ሜንታሊቲ የሚጀምረው ጎል ባለመስጠት ነው። ጎል በማግባት አለ። ከማንም በላይ ሜንታሊቲ ያለን ቡድን ነው። አባቴ ምን ሆነ ነው ሁለተኛ ደቂቃ ላይ አግብተን ውግም ይሄን እነዚህ እንዳደረጉት ማለት ነው። ምን ሆነ ነው ምንፈራቸው? እኔ ፈራዋለሁ ያልኩህ እኮ ይሄን ስለሚችል ነው። ይሄን ስለሚችል እንደዚህ ማድረግ ፒኤስጂ ስለሚችል ነው እንጂ ስለሚበልጠኝ አይደለም። ቢበልጠኝ ራሱ ተበልጬ ማሸነፍ ምችል ከባድ ሜንታሊቲ ያለኝ ቡድን ነኝ። አባቴ ተረዳኝ አይደለ? እንኳን ደስ አለ ቋጣሪ። የሚመጣጠን ቡድን ሲጋጠም ታያለ። ፒኤስጂ ቨርሰስ አርሰናል ተረዳኝ። የበለጠ ነው ምረካው። የበለጠ ተስፋ አድርገሽ እንዲህ ሰው አድርገሽ መሆን አባቴ። ባየር ሙኒክ እንዲያልፍ ቋጥር ይቀለናል አልኩኝ እንጂ ፒኤስጂ እንደሚያልፍ ይኸውልህ እዚህ ጋር ስናገር ፒኤስጂ ባየር ሙኒክን በሜዳውና በደጋፊው ፊት ያሸንፈዋል። ክሊፕ አድርገው። እኔ ለባየር ነው የምቋጠረው፣ ግን በቃ አይ ጀስት ኖ ኢት የተሻለው ቡድን ፒኤስጂ ነው። 3 ፌዝ አለ አይደል? አታክ፣ ዲፌንስ እና ሚድፊልድ። ሶስቱን ከሶስቱ ጋር ስታወዳድረው የፒኤስጂ ቡድን ይሻላል እና ፒኤስጂ እንደሚያልፍ የላይቭ ላይ ቆርጬ ማስቀመጣቸው አካውንት ነው። ጎስት ሪያክት ገብታችሁ ፎሎ አድርጉት። ፒኤስጂ እንደሚያልፍ ማቀው ለምን እንደሆነ ልንገርህ። ሐራም ቦል መጫወት ስለሚችል አያር እስከ መጨረሻው ደቂቃ ድረስ አስጠብቆ ባለቀ ሰዓት ብቻ ሲዘናጉ 1 ጎል ገባባቸው። መከላከል ስለሚችሉ ፒኤስጂዎች ሊቨርፑልን እኮ ይሄን ያደርጉት ተረዳኝ አይደለ? ግን እንደኛ መከላከል አይችሉም። ዛሬ ያየው ሐራም ቦል ምን እሺ ነው ትተቸዋለህ? ይሄ ለዋንጫ መድረስ የለበትም። ገባህ አይደለ? የሐራም ቦል ደርቢ ከኔ ጋር ተጫወተ ደግሞ ይሰጣል ነው ምንም ሌላ ነገር እንዳትጠብቅ። we are the gunners እኮ ፒኤስጂ እንዴት እንደምናሸንፍ ልንገር። ፈርስት ሃፍ ላይ ባለፈውም ስላገቡብን እና ውግም ማድረግ ስለሚችሉ ነው እንጂ ፈርስት ሃፍ ላይ ባያገቡ ደግሞ እኛንን ውግም የምናደርግባቸው። አባቴ አረ የፒኤስጂ አታክ እኮ ምናምን ነገር ማንዬ ቸልሲ ቀድሞ አግብቶበት እኮ ቸልሲ ላይ ራሱ መመለስ ያልቻለ ቡድን ነው። ገባህ አይደለ? ምን ሆነ ቸልሲ ሐራም ፉትቦል መጫወት ሳይችል ሐራም ኦፍ ሐራምስ ፉትቦል አሳይቼ 1-0 ወይ 1-1 በፔናልቲ 50-50 ቋጠር ካልቋጠርክ እንደውም ንቃችሁን ግቡ። እኛ ተከብረን ስንገባ አያዋጣንም። አርሰናል በቃ በላው ምናምን ስትል ጫና ታበዛብናል። መቼም አይበላውም ፒኤስጂ መቼም አያሸንፍም ምናምን ሲል ነው የሚያዋጣው። እንደዛ በል ያራድዬ ልጅ ሐራም ቻምፒየንስ ሊግ ፋይናል ሂር ዊ ካም አባቴ። ሙኒክን የፈርስት ሃፍ ፐርፎርማንስ ከማየት ማለት ነው የአርስዬን የትላንቱን ሃይላይት ባይ ይቀለኛል። ምንድነው ሙኒክ ምናምን ነገር እያላችሁ ግን ጓ ስትሉ የነበረው ምንድነው? ዲፌንሳቸው የሆነ ብርክርክ ያለ። ስለ ኦሊሴ እናወራለን። ይለቅ ብዬ ነው ጨዋታው በደንብ ነው የምናወራው። ዩቲዩብን ሰብስክራይብ እያደረጋችሁ ዩቲዩብ ላይ ላይቭ ነን። ላይቫችን መከታተል ከፈለጋችሁ ሊንክ ባዮ ላይ ያለላችሁ ወር ደግሞ ዘብሩክ ኤክሶ ሾው ብላችሁ ከች ማለት ትችላላችሁ። ከንዳፍ ላይ ፒኤስጂ ሊደክማቸው ይችላል። በእርግጠኝነት ነው እምላችሁ። እንደዚህ በዚህ አይነት መንገድ ተከላክለው ረጅም ደቂቃ አይቆዩም። ግን ሙኒክ 2 ጎል ያስቆጥራሉ ወይ ነው። ኬን ነቃ ደንገጥ ማለት አለበት። ኦሊሴን አላንቀሳቀስ ብሎታል። ኢቨን ሜንዴሽ ብቻ ራሱ አይደለም በቃ ፋቢያን ሩይዝ ራሱ እጢ ነው የሆነበት። ለማንኛውም ተስፋ አንቆርጥም፣ እስከ 70 ደቂቃ ድረስ ተስፋ አንቆርጥም። እናያለን። እንቅልፋችን ልታስተኙን ነው። ግን ዝም ብዬ እየቀላቀልኩ የአርስዬን ሃይላይት ካላየሁ በስተቀር ሐራም ቦል ነው እያየን ያለ ነው። አተዳኛው ምንድነው ችግር? ይሄ ምንድነው? የሆነ ነገር ፍረድ እንጂ እንዴ! ወይስ ምንድነው? ፒኤስጂን የማሳለፍ አላማ ያሰነቃችሁ ነው እንዴ ተነሳችሁት? አንድ ይሄ 2 ይሄ አንዱን መርጣ አሰጥም እንዴ? ምንድነው? ልታስቀጠቅጠን ነው እንዴ ሐሳብ? አንተ ምንድነው እንዴ? ምንድነው? አይሾፎም እንዴ ዳኛው? እንዴ እንዴት ነው ከ2-2 እንደዚህ የሚሆነው? እንዴ አንዱ ምረጥና የሆነኛውን ስጥ እንጂ ተላላኪ ነው እንዴ ሰውዬ? ምንድነው ሐሳቡ ጀማው? ይሄማ ኮን ተብሎ የተሰራ የሆነ ሴራ አለ። ፒኤስጂ እንዲያልፍ ማለት ሰከንድ አፍ ሙኒክ እንደሚቀይረው ነው ያምናለሁ። ግን የሆነ ሴራ አለ። ዳኛው ንቅንቅ አይልም አንተ እንዴ? ሰጥ እንጂ የሆነ ነገር ቀልድ ነው እንዲያዝ ነው። ኧረ ጉድ የፈላ ችግር የለውም ይለፍና እናወራለን። ደግሞ ችግር የለም እናወራለን። በጣም ጠንካራውና በጣም የሚችለው የሚገርመው የአምናው ሻምፒዮን የሆነው ፒኤስጂ ከአርሰናል ጋር ፋይናል ደርሷል ማለት ነው። ዛሬ ባየር ሙኒክን በመጣ ምን አይነት ድንቅ ቡድን ነው!
በሜዳ ይዟት የመጣትን አንድ ጎል ተጠቅሞ ከዛም ሰው ሜዳ ላይ አንድ ጎል አስቆጥሮ ጌሙን በፈለገበት መንገድ መርቶ ማኔጅ አድርጎ በኢየሱስ ከኳስ ውጭ እንደዚህ አይነት ጥራት ከዛም ደግሞ የተሻለውን ሙከራ ያደረገው እሱ ነው። የተሻለውን ትልልቅ እድል የፈጠረው እሱ ነው። የተሻለው ቡድን ፒኤስጂ ነው። በጣም ነው የሚችለው ያሰልጣኝ። ዳኛው ላይ ምናምን ያለን ጥያቄ እንዳለ ሆኖ ፒኤስጂ ግን ማለት እስስት ማለት ነው እንደፈለገ ነው የሚሆንበት። ሲፈልግ ዝም ብሎ ከኳስ ጋር አታክ ሲፈልግ ደግሞ ከኳስ ውጭ የሚገርም ዲፌንሲቪቲ ይሆናል ማለት ነው። በጣም ነው የሚችለው ሉዊስ ኤንሪኬ። ይህን ሰው ያለ ማድረግ አይቻልም። በኢየሱስ እንደተጠበቀው ፒኤስጂ ለፋይናል ደርሷል። አብዛኛው ሰው ማለት ነው ሜይ 30 የዋንጫ ጨዋታ ነው ይላል። ናናናናና ብራዘር፣ ይሄ የበቀል ጨዋታ ነው። እመነኝ፣ ባጣ አንድ ዋንጫ ነው፣ ባገኘ ግን ክብሬን ነው። ኦኬ፣ የበቀል ጨዋታ ነው። ፋይናል ነው ጨዋታው ብለህ እንዳትዝናና፣ በቀል ታያለክ። ፔጂ ግን ምን ነው ስከላከል ሳጠቃና ከፍዬ ስጫወት ይውኛልክ። ከባለፈው ሳምንት ጀምሮ ይውኛልክ። ከፍዬም ውጤት አስቀይራለሁ አልክ። እሺ ሁለተኛውን ተውት፣ እንደው ከራሱ ተጫዋች ነው የመጣ ይባል። የሚንዲዝ ምንድነው ሊሆን ቢጫ ያለበት ሰውዬ ዳኛውን እንዴት ነው ይቅር የምትባለው? ምን ጉር ነክ እንዲ? ስማ ሜይ 30 ላይ አርሰናልን ስታገኘው ማለት ነው እንዳሁኑ ዝግት አርገ ተጫወት። ደካማ ጎንክ ሴት ፒስ ነው እሱ የታወቀ ነው። ግን እንደዛኛው ጨዋታ ከፍቼ ይጫወታለሁ በልና ማለት ነው ጎይኬሬሽ እንዲህ አይደለም። ሌላ ሴሌብሬሽን ላይ ይፈጥርብሃል። እመነኝ፣ ዘግተህ ተጫወት እንጂ እዚህ እንዳለ እኔ በአንድ ጎል ምናምን እኔ ጋር አይሰራም እሱን ነገር እኔ ባውቀዋለሁ። በደንብ ተዘጋጂ ብሏል። እኔ ጥበቃ ይልኛለሽ አይደል? ተስፋ ላድርግ። አዎ እኔ የፈጸመው አሰቃቂ ነገር ነውና 19ኛችንም ቢሆን ጎል እናዋጣለን። አንዳንድ ጎል ብናዋጣ ነው። እኔ የለኝም 18ቱ ያዋጡ። እኔ ለራሴ ምንም የለኝም እና ቡዳፔስት ላይ አገኝሻለሁ ብሏል። ዝም ብሎ ነው ተይው፣ ዝም ብሎ ሲያስፈራራ ነው እንጂ ምንም አይችሉም በራሱ። ነፍሲ ማን ነው እንገናኛለን፣ በቃ ሰላም ቆይ እስከዛው ብሏል። እና እኔ ባቴጂ ይሻላል ልል ነበር ግን ሂጂ እኔ ምን አገባኝ። ቻምፒየንስ ሊግ ፋይናል ላይ የምንጋጠመውን ቲም አውቀናል ማለት ከፒኤስጂ ጋር ነው የምንጫወተው። በጣም ያበደ ጨዋታ እንደሚሆን እርግጠኛ ነኝ። ምክንያቱም ዩሮፕ ላይ አለ የሚባለውን ቲም ነው የምንገጥመው። የዩሮፕ ቤስትን ቲም ነው እየገጠምን ያለ ነው። ባክ ቱ ባክ ቻምፒየንስ ሊግ ገብቷቸዋል። ፒኤስጂ ፋይናል የደረሰው ምን አይነት ቲም ነው ግን ፒኤስጂ? እግዚአብሔርን ምላችሁ ሰከንድ ሃፍ ላይ አራምቦል መጫወት እንደሚችሉ ነው ያሳዩን በስትክክል ማለት ማርኪኒዮስ እና ፓቾ ምን አይነት ተከላካዮች ናቸው እንዴ ምን ማለት ነው? እንደዛ ይጫወታል ዛይሬ ኤምሪ። ሉዊስ ዲያዝ ምን አይነት ተጫዋች ነው? እንደዛ ሙሉ ቲሙን ሲያርሰው እንዴት? እኔ ግራ ገባኝ። ሊቨርፑሎች ሊቆጫችሁ ይገባል በዚህ ሰውዬ ማለት። ሃሪ ኬን ምን አይነት ስትራይከር ነው? ምንም እድል የሌለው ሰውዬ፣ ምንም እድል። ምን አይነት ጎል ነው ያገባው? እድል ግን የለም። አንተ እግዚአብሔርን ማለት ፒኤስጂዎች አሁን የሚያስፈራ ቲም እንደሆነ እያሳዩኝ ነው። ለመሰላችሁ ሃራምቦል እየተጫወቱ አሸነፉ። ሰከንድ ሃፍ ሙሉን ሃራምቦል ማርኪኒዮስ፣ ፓቾ በጣም ያበደ ጨዋታ ያለ ሀኪሚ ነው የተጫወቱት ሄደው ገብቷቸዋል ፒኤስጂዎች። ስለዚህ መፍራት አለብን እነሱን አሁን ከዩሮፕ ቤስት ቲም ጋር ነው የምንጫወተው። ስለዚህ ማለት በጣም ያበደ ጌም ይሆናል እርግጠኛ ነኝ። በስተመጨረሻም ፒኤስጂ የዋንጫው ፋይናሊስት ሆኗል። የፍጻሜውም ጨዋታ አርሰናል ከፒኤስጂ የሚደረግ ይሆናል ማለት ነው። እንዴት ይሆናል? እስቲ ውጤት በኮመንት አስቀምጡልኝ። አርሰናል ምናልባት ይሄንን የአውሮፓ ቻምፒየንስ ሊግ ከፍ አድርጎ ይስሞ ይሆን ወይስ ደግሞ ፒኤስጂ እንደ አምናው ይሄንን ዋንጫ በድግ አድርጎ ይደግሞ ይሆን የሚለውን እሱም በኮመንት አስቀምጡልኝ። ለማንኛውም ማለት ነው ፒኤስጂ በፈርስት ሃፍ ውጤት በኦስማን ዴምቤሌ ብቸኛ ጎል ነው እንግዲህ ዛሬ ማሸነፍ የቻለው። የዋንጫው ፋይናሊስት ሆኖ አንዴ ፒኤስጂን ከምሬ ነው አለማድነቅ ማይቻለው። ዊሊያም ፓቾ ምን አይነት ተከላካይ ነው እናንተ! እንዴት አባቱ ነው የሚችለው ዊሊያም ፓቾ! ኧረ በስመ አብ! ቪቲኒያ ክቫራትስኬሊያ ምን አይነት አሲስት ነው ለዴምቤሌ ያደረገለት! እንዴት ነው የሚጫወተው! ኧረ በስመ አብ! ባይዞ መጨረሻ አካባቢ ላይ ግልጽ እድል ነው ያባከነው። ትክክል ኳሱን ባለመምታቱ ጎል አላስቆጠረም እንጂ ይሄ ተጫዋች ራሱ ሁሉ ጎል አስቆጥሮ መውጣት የሚችልበት ጨዋታ ነው። ያው እንግዲህ ሙኒኮች አሳዛኝ ተሸናፊ ሆነዋል ማለት ነው። እጅግ በጣም እዚህ ስለደረሱ እነሱም እንግዲህ አንዴ እናጨበጭባለን ማለት ነው። ብቻ ግን እጅግ በጣም ደስ የሚል ጨዋታ ተመልክተናል። ያን ያህል እንደባለፈው አዝናኝ ባይሆንም በጎል የታጀበ ምሽት ባይሆንም ቆንጆ ጨዋታ ነው የተመለከተው። ለማንኛውም ግን ይሄኛውን የሉዊስ ኤንሪኬን ቡድን ፒኤስጂን አለማድነቅ አይቻልም። እኔ እኮ ሙኒክ እኮ በጣም ነው የሚገርመኝ። ፒኤስጂ ተጥሎ የሚታለፍ ቢሆን ኑሮ እኛ ጥለን አናልፈውም ነበር እንዴ? እኔ እኮ ጥያቄ እኮ
ናው ዲያዝ ነው ብዬ ነው እንጂ ስጋ ነው ስጋ ተቆርጦ አይጣልም ብዬ ነው እንጂ ተስፋ እንዳላሳጣቸው ብዬ ነው እንጂ ፔጅ እኮ ነው በቃ የተረጋገጠ እኮ ቢጣል እኛን ጥለውም ነበር እንደኛ አራት የገባብን ብቸኛው ቡድን ሁሉም 6 7 8 ምናምን እየገባባቸው ፔጅ ቢጣል ኑሮ እኛን ጥለው ነበር። ዲያዝዬ ግን አንተ ግን ሞክራል አስቆጭተኛል እኔንም እንደውም ማለት ነው። በቃ ምንም ማድረግ አይቻልም። ዋንጫውን ስታነሱ ቀጣይ እናያለን። በቃ ይመቻችሁ። በጣም ደባሪ አስቀያሚ ፍዝዝ ያለ ጨዋታ ያለፈ ሳምንትን ጌም እንደግማለን ብለን ነገር ግን ቪንሰንት ካምፓኒ ተበለጠ። በቃ በኤክስፒሪየንስ ተበለጠ። የአሰልጣኞችን ኤክስፒሪየንስ ነው ያየነው። ጌም ማኔጅመንት አልቻለም ቪንሰንት ካምፓኒ ከአጀማመሩ ጀምሮ ካስተላልፉ ጀምሮ እነ ዴቪስ መግባት ነበረባቸው እነ ካርል የሚባሉ ልጆች። ጌም ማኔጅመንት ዜሮ ቪንሰንት ካምፓኒ እጁ ላይ ያለውን ቻንስ ነው ያጣለው ቪንሰንት ካምፓኒ። ፒኤስጂዎች ግን ይመቻቸው ለሁለተኛ አመት በተከታታይ ፋይናል ደርሰዋል። እኔ እርግጠኛ ነኝ 100% እርግጠኛ ነኝ ፒኤስጂ ይህንን ዋንጫ ይበለዋል። የፒኤስጂ ነው የዋንጫ ባላንዶሩ ደግሞ ለዴምቤሌ። ነገር ግን ቪንሰንት ካምፓኒ በጣም ትልቅ ጥፋት፣ በጣም የሞተ ጨዋታ፣ በጣም የቀዘቀዘ በጣም ፍዝዝ ያለ ጨዋታ። ኦሊሴ ተኝቶ ነው ትንሽ ሉዊስ ዲያዝ ይሻላል። በቃ ኤክስፒሪየንስ ተበለጠ ቪንሰንት ካምፓኒ። ነገር ግን ፋይናሉ እንግዲህ አርሰናል ከፒኤስጂ ነው። እኔ ብያለሁ ከፒኤስጂ እና ከባየር ሙኒክ አሸናፊ ነው ዋንጫው የሚበላ ብያለሁ። የአርሰናል ጥላቻ አይደለም ይሄ ፒኤስጂ የሚገርም ቲም ስለሆነ